አታውቅም አንተ ገና መማር አለብህ። ባይዘው ግን አንድ ጥያቄ ልጠይቅህ። አንድ ጥያቄ ልጠይቅህ። በእስልምናና በክርስትናው ስትንመጣ የኛ ሃይማኖት ምን ይላል? አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ይላል። እናንተ ጋር መጽሐፍ ቅዱስ ስትመጣ የት ቦታ እንደዛ የሚለው አይል እንደዛ የሚል መጽሐፍ ቅዱስ ላይ የለም። እሱን ቀጠሮ ይዘህ እየገለጠን እሱን እንዳንተ ቤት ከፍቼ ትሰማለህ። አዳምጠኝ። የለም እንደዛ የሚል የእግዚአብሔር ቃል ላይ ልትሽ አልፈቅድልሽም። የእግዚአብሔር ቃል አትዋሽ። የለም እንደዛ የሚል ወላሂ እንደዛ የሚል አሳይ። መጣ ደግሞ አራት ሴት ለአንድ ወንድ ይላል። አራት ሴት ለአንድ ወንድ። ስለዚህ ማን ነው ዝሙታም? አንተ ከወገብ በታች በቃ ትምህርቱ የምትወደው ይጣፍጥሃል ራሱ። ኧረ በስመ አብ ምን አይነት ነህ? ምን ቢጣፍጥ ነው ትምህርት ጭንቅላት በላይ? እስቲ ለማወቅ ሞከር። ከወገብ በታች ለምንድን ነው በጣም የሚጣፍጥህ? የሚገርም ያው የነብይም ስራ ስለሆነ አልፈርድብም፣ ግን ለመማር ሞክር፣ ለእውቀት ተጣጣር። ቀጠሮ ያዝና ማንኛውንም ጥያቄ ካለህ ና በቤቴ ብያለሁ፣ ግን ልብ የለም። እኔ ግን በአንተ ቤት መጥቼ ነው የምጋፈጥህ። አንተ ግን እንደዚህ ፈሪ ነህ። የማያውቁትን ልጆች ወደ አንተ የሚመጡ እየመሰለህ ለመሳብ ትጣጣራለህ። ይሄ ደግሞ የማይሆን የማይታሰብ ነገር ነው፣ የማይታሰብ ነገር ነው። ይህንን ነው አረጋግጬ የምነግርህ። እሺ ተግባባን አይደል? ይምሩ ጎሽ ቴንኪው። ላውራ ደግሞ እኔ አንደኛ በመጀመሪያ ሁላችሁም ሪከርድ አድርጉልኝ። ከአንድ በላይ ማግባት ዝሙት ነው አለች። ማስረጃ የላትም። ክርስቲያን ካለ ማስረጃ ነው የሚያወራው። ከአንድ በላይ ማግባት ዝሙታም ነው ካልሽኝ ዋናው ዝሙታሙ አምላክሽ ነው የሚሆነው። ለምን መጽሐፈ ሳሙኤል ካለ እዚህ ግን እኔ ጋር አውሪ። ቄሱ ደውሎበት ያጀማ ይሄን ቄስ አውቀዋለሁ። የደወለበት ቄስ ነው እንዳትሰማ ማለት ነው። ቄሱ ነው እዚህ እኔ ጋር አውሪ። ቄሱን ባህታ አውሪዋለች። ተመከቱ። መንግስቱንና ሚስቶቹን ሰጠው አለ እግዚአብሔር። እግዚአብሔር ለዳዊት ሚስቶች ሰጥቶታል። ስለዚህ ከአንድ በላይ ማግባት ዝሙታም የሚያስብል ከሆነ እግዚአብሔር ለዳዊት 8 ሚስት ነው ያጋባው። 8 ሚስት 4 አይደለም እጥፍ ነው ያጋባው። ያው ስማቸው አለ። ያው እዚህ ጋር 1 2 3 4 5 6 7 እዚህ ጋር ደግሞ 8ኛው አለች። 8 ሚስት ነው ያጋባው። ስለዚህ ከአንድ በላይ ማግባት ዝሙት ከሆነ ማሻአላህ አለይኪ እናጨበጭብልሻል። አምላክሽን ዝሙተኛ አድርገሽዋል። በጣም ይጨበጨብላታል። ቀጥሎ ሙስሊሞች ከወገብ በታች ይመቻችኋል አለች። ከወገብ በታች የሚመቸን እኛ ነው ወይስ እግዚአብሔር? ያው መጽሐፍ ቅዱስ ቅድም ልታነብ ያፈርሽው መጽሐፍ ቅዱስ የሚያወራው ከወገብ በታች ተመከቱ። ያጀማ ያው እዚህ ጋር ምን አለ? እሺ አቀማመጥ በአንጥረኛ እጅ እንደተሰራ ነው። እዚህ ጋር ደግሞ ተመከቱ። በዚያ ጠጡ ቶ ቼን እሰጥሃል ብላ አያችሁ አይደለ? ከወገብ በታች የሚያወራው መጽሐፍ ቅዱስ ነው። ክርስትና ላይ ነው የሚያወራው። እስልምና እንደዛ የሚባል ነገር የለምም። ልታመጣም አልቻለችም። አያችሁ ክርስቲያኖች ከእውቀት ነፃ ናቸው። አሁን እቺ ማታ ጀማዓ ባይዘው ልንገራችሁ። ቀጥሎ ምናች ቤቴኑ አንተ እኮ ፈራሽኝ። ቤቷ ሂደን ያጀማ ወላሂ እላችኋለሁ፣ ቤቷ ሂደን ዲያቆን አምጥታ ማለት ነው ሙዚቃን የከፈተች መዝሙር የከፈተች ለ8 ደቂቃ ያክል የማርያም መዝሙር የምናምን መዝሙር። በኋላም ደግሞ አውዳ ላሰማቸው ሪከርድ ራሱ አለኝ። አልሐምዱሊላህ ሪከርዶችን ስሙ። ኢቭን ክርስቲያኖቹ ራሱ ለምን አስገባሽ ብለው ሰድበዋት ሰርባቸው አይሰሙ ስትሳደብ ይወሰኑ በእናትህ እኔ እንደዚህ አይነት ተረድስት አልፈልግም። ራሱ ላይ ሳይነሳ ክርስትና ላይ የሆነ ነገር አያቸው። አሁን የሚጮሁት እኛ አውርደውን ነው። እዚህ ጋር ቄስ አለ። እኛ እሷ ቤት ገብተን እሷም ከእውቀት ነፃ ቄሱም ሄደባት። ከዛ እሺ ይቅርታ ተደወለ መጣ። ተደወለ እንኳን ቢመጣ ሊያስረዳ አይችልም። ስለዚህ ጀግና ቄስ ካለ እኔ ፊት ሊያወራ የሚችል ካለ ይዘሽኝ በኮስት ጋባልሻለሁ። በኮስት አንቺን በቤትሽ እኔን በቤት ይገባለሁ። ግን የለም ቄሶች ወረበል ካባ ቄሶችም ዲያቆናትም አምላካቸውን እንደሚፈት ይፈሩኛል። እኛ ሙስሊሞች ይፈሩናል። ወላሂ ያልኳችሁ ከትናንት ወዲያ ነበር ታስታውሳላችሁ። ከትናንት ወዲያ ታላቅ ቀሲስ በኮስት መጥተው ምንድን ያሉት? ውጣልኝ፣ አላውቅም፣ መልስ የለኝም፣ ስላሴን ላስረዳ አልችልም ነው። ሪካርድ ልቀቁላችሁ። ሪካርድ ያጋችሁ ልቀቁት። ተለቋል። ሪካርዱ አክቹአሊ ተለቋል። ልቀቁት ድጋሚ ካላችሁ። ቀሲስ ዮሐንስ በቤተ ክርስቲያን ቀሲስ የተባሉ ታላቁ አግኝቻቸው ሳወራቸው በቃ መልስ የላቸውም። ወጡ። ለብዙ ደቂቃ ለ30 ደቂቃ ያክል ተወያይተን 30ም ደቂቃ እባክህን መልስ የለኝም አሉ። ይሄ ነው እስልምና፣ ይሄ ነው ክርስትና። እስልምና ደግሞ ይሄ ነው። አይታችኋል። ጀግኖች ሙስሊሞች። ክርስቲያን ግን እንዳልኳችሁ መስገናችን ኤልሳቤጥ አምላክሽን ዝሙተኛ አድርገሽዋል። ለምን? ከአንድ በላይ ማግባት ዝሙት ነው ብለሻል።
ከአንቺ የሚፈልገው ምንድን ነው? ከአንድ በላይ ማግባት ዝሙት ነው ስላች ከመጽሐፍ ቅዱስ እግዚአብሔር የት ቦታ ላይ ነው አንድ ብቻ አግቡ ያለው? ማስረጃ ቅርቢ። ሲቀጥል ከአንድ በላይ ማግባት ዝሙት ከሆነ ለምንድን ነው እግዚአብሔር ዳዊትን ዝሙት ያሰራው? ለምንድን ነው እግዚአብሔር ዝሙተኛ ይሆን? ለምን እዚህ ጋር ተመልከቱ እግዚአብሔር ያደረገውን ሚስቶቹ ሰጠሁ አለው። ስለዚህ እግዚአብሔር ለምንድን ነው ለዳዊት ብዙ ሚስቶችን ያጋባው? አንቺ ስድብ ብቻ እኛ በማስረጃ። ስለዚህ አንድ ድላለሽ አውሪያው ተረኛ ነሽ። ቄሱን ዝጊባቸው። ኤምሩ በጣም ነው የማመሰግነው። ለማንኛውም ተጠንቀቁ እያልኩኝ ነው። ይሄ እንድታቅ ፈልጋለሁ። ከዛ ባሻገር ደግሞ 4 እና 7 ሚስት የምታገቡት እናንተ ናችሁ። ዝሙትን የምታስፋፉ እናንተ ናችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 1 ሚስት ለአንድ ወንድ፣ 1 ወንድ ለአንድ ሴት ብላ አዋጅ ያደረገች በዚህም ስርዓት የምትጓዝ ሃይማኖት ናት እልሃለሁ። ከመጀመሪያው ልነሳና አንተ ሴት ነህ በቪዲዮ አትወጣም ፈሪ ነህ አለችኝ። ማሻአላህ። ስለዚህ የሚደበቅ ሰው ካለ ሴት ነው ማለት ነው። እንዳረሱ የሚደበቅ ሰው ሴት ከሆነ አጨብጅቤ እቀበልሻለሁ። ኢየሱስ ከአንቺ ጎሳ ነው እንዳንቺ ነው ማለት ነው። ለምን የዮሐንስ ወንጌል ምዕራፍ 7 ላይ ኢየሱስ ተደብቆ ነበር የሚሄደው፣ በፊቱ ሊያወራ አይችልም ነበር፣ አፍሮ ተደብቆ ነበር የሚሄደው። ስለዚህ በፊት መውጣት ሴት አለመውጣት ሴት የሚያስብል ከሆነ ማሻአላህ አለኪ እያመለክሽ ያለሽ ወንድ ሳይሆን ሴት አምላኪ ነሽ ማለት ነው። ሴት አምላኪ ነሽ። እናመሰግናለን። አንደኛ። ሁለተኛ ከፊቴ ምን አለሽ? ከፊቴ ውረጂ። ቅድም አገባሃለሁ አልሽ፣ ወደዛ ሂጂ። እኔ እንደዛ አልፈልግም። ቅድም ሰምታችኋል ብላለች። እንደዛ ይበለግ የለም። ጥያቄን ጀግና ከሆነ ጥያቄ መመለስ ነው እንጂ በሀሳብ መሞገት ነው እንጂ ከፊቴ ምንም የለሽም። ጨረስኩ። አሁን በኮስ ጆይን ብዬ እወያያለሁ። ቄስ ብቻ እንጂ ይዘሽ ነኝ። ቀጥሎ እናንተ ስለወገበታችን የምታወሩት ጉዳችሁ እኮ ወጣ፣ ወንድሞቻችን ጉዳችሁን አወጧልሽ። ወሊላሂ አልሐምድ። በዚህ ወር ብቻ እኮ የክርስትና ጉድ ነው የወጣው። ቄሶችሽ ወንድሞችሽ እኮ አንቺ ወገን የምትያቸው እኔ ፊት መቅረብ ከብዷቸው እንዳንቺ እንደ ሴት ማለት ነው ተደብቋል። እንዳንቺ ጀግናሽ ማለት ወላሂ ጀግናሽ፣ አንቺ ጀግናሽ። ወላሂ አደንቅሻለሁ። ለምን መሰለሽ? ቢያንስ ፊት ለፊት እያወራሽ ነው ያለሽው። ቄሶችሽ ግን እኔን ፊት ለፊት ሊያወሩኝ አልቻሉም። ወላሂ አልቻሉም። ከበዳቸው። የውይይት ጥሪ ቀርቦላቸው አልቻሉም። ለምን? ውሸትን የሚያወሩት በክርስትና ተሸማቀዋል። ኦልሬዲ ውስጡ ያለውን ውሸት ገብቷቸዋል። ሙስሊም ፊት ከመጡ እንደሚጋለጥ ስለሚያውቁ አንወያይም ብለው ቄሱ ደቂቁ ምናምን በሙሉ ቀደቁ ጠፍተዋል፣ የሉም። አሁንም እኔ ጋር ሊወያይ ደግመዋለሁ፣ እኔ ጋር ሊወያይ የሚችል ቄስ ዲያቆን ካለ ያላ በፈለገበት ሰዓት አዳምጡ ፕሊስ። ሰዓት የለኝም፣ ችግር የለውም። 24 ሰዓት ከፈለገ ሌሊት ከፈለገ ጠዋት በፈለገበት ቀን ብቻ ይምጣ፣ እወያየዋለሁ። ቀጥሉ። እኛ ክርስቲያኖች ነን እናንተን ያከበርናችሁ ሰው መርጦ ይላል ዳዊት። በክርስትና የእግዚአብሔር ልብ ነው። አዳምጡ። ታዲያ የእግዚአብሔር ልብ ዳዊት ምን አደረገ ስንል አንድ ቀን ያው መጽሐፈ ሳሙኤል ካለ ምዕራፍ 11 እንዲህም ሆነ ወደ ማታ ጊዜ ሶሪ አትንኩ፣ ጀማ ደቂቃውን ለቁማ እንዴ አትንኩ ፕሊስ። እኔ አስፊክስ አደርገዋለሁ እያለ አይደለ? በዚህ ደቂቃ እያዝ አትንኩ። እሺ እንደዚህ ላይ እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፉ ተነሳ፣ በንጉስም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱ መልከ መልካም ነበረች አለ ዳዊት። ሴት ሻወር ስትወስድ አየ። ከዛ ምን አደረገ? ዳዊቱም ልኮ ሴቲቱ ጠየቀ። አንድም ሰው ይህች የኤልያብ ሚስት የኬጤው የኦርዮ ሚስት ቤርሳቤ አይደለችም? ምን አለው? ዳዊትም መልእክተኛ ልኮ አስጠራት። ወደ እርሱም ገባች። ከርኩሰቷም ነጽታ ስለነበር ከእርሷ ጋር ተኛ። ወደ ቤቱም ተመለሰ። ሴቲቱም ማረገዘች አለ። ሰምታችሁኛል? የመጽሐፍ ቅዱስ ጸሐፊ ነቢዩ ዳዊት የልበ አምላክ የተባለለት ምን አደረገ? ባል ያላትን ሴት ደፈራት። ሻወር ስትወስድ አይቷት፣ ሻወር ስትሄድ አይቶ ደፈራት። የሚያዘው ነገር ምንድነው ካላችሁ፣ ይሄ ዳዊት 8 ሚስት ነበረው፣ 8 ሚስት ነበረው። ስለዚህ እግዚአብሔር ተቆጣና ምናምን ተቆጣ። እግዚአብሔር ምናምን ቀጥሎ የጌታ ሚስቶች ሰጠሁህ፣ በብብትህ ጣልኩልህ አለ። 8 ሚስት አጋባሁ አለ። ይሄ 8 ሚስት ያጋባው የመጽሐፍ ቅዱስ ጸሐፊ ባይ ዘ ዌይ የኢየሱስ አያት ነው። የኢየሱስ አያት ምን ያደረገ? ዝሙት ሰራ፣ ሴትን ደፈረ። የሚያዘው ነገር ደግሞ እንዳረገዘችበት ካስረገዘ በኋላ እንዳይታወቅበት ምን ያደረገ? ባሏን ገደለው። ይህን ሁላ የሚያደርገው ማን ነው? የመጽሐፍ ቅዱስ ጸሐፊው ነቢዩ ዳዊት፣ ክርስቲያኖች የሚከተሉት የመጽሐፋቸው ጸሐፊ ማለት ነው። የሚገርመው ይሄ ዳዊት በዛውም እንድታውቁት ማለት ነው ምን አይነት ሰው ነበር ካላችሁኝ፣ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን የሚቆርጥ ነበረ። ሙስሊም ካለ ማስረጃ አያወራም። ያው ማስረጃው መጽሐፈ ሳሙኤል ካለ ቀዳማዊ ሶሪ ምዕራፍ 18 ቁጥር 27 ለምን ይላል? ዳዊትም አብረውት የነበሩት ሰዎች ሄደው 200 ፍልስጤማውያንን ገደሉ።
200 ወንዶችን ገደሉ። ለንጉሱ አማች ይሆን ዘንድ ሸለፈታቸውን አዑዙ ቢላህ። ይሄ ነው ክርስትና። ሸለፈታቸውን አምጥቶ በቁጥራቸው ልክ ሰጠ። በዚያም በኋላ ንጉስ ኦሪዮ ሳኦል ልጁን ሚልኮን ለዳዊት ዳርለታል። አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን ይቆርጥባቸው ነበረ። ይሄን ነው እንደ ነብይ የሚከተሉት። ይሄ ነው የመጽሐፍ ቅዱስ ጸሐፊ። ይሄ ነው የእግዚአብሔር ነብይ። የሚያስቀኝ ነገር ደግሞ መሰላችሁ፣ ሰውየው 100 ብልት ነበር ያለው። ሰውየው 100 ብልት አምጣ ያለው። እሱ ግን ለምን 200 አደረገው ስንል ተመልከቱ ምን እንደሚል ኮሜንታሪ። the number was doubled አለ። 200 ብልት የቆረጠው አለ partly to show his respect and attachment to the king አለ። ለልዕልቲቱ ያለውን ፍቅር ለመግለጽ ነው አለ። ስለዚህ የመጽሐፍ ቅዱስ ጸሐፊያን ፍቅራቸውን የሚገልጹት የወንድ ብልት በመቆረጥ ነበረ። ስለዚህ ዋናው ፖይንት ምንድነው ካላችሁኝ፣ የመጽሐፍ ቅዱስ ጸሐፊያን ምን ያደርጉ ነበረ? አንዲት ሴትን መንገድ ላይ አይተው ይደፍሩ ነበረ። ከሱም አልፎ አንድ ሚስት ለማግባት ብሎ 200 ወንዶችን ብልታቸውን ይቆርጡ ነበረ። ይሄ ነው ክርስትና። ጨርሻለሁ።